ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ከሀገር ውስጥና ከሀገር ውጭ የተመራረጡ ዜናዎችን ይዤላችሁ ቀርቤያለሁ። በቅድሚያ ዋና ዋናዎቹን በሐዋሳ ኢንዱስትሪ ፓርክ ውስጥ ኢትዮጵያውያን የደበደበው የውጭ ሀገር ሰራተኛና ኃላፊ ከሀገር ተባረዋል። በዝርዝር እንመለከተዋለን። በሱዳን የእርስ በርስ ጦርነት ውስጥ እጃቸውን ያስገቡት የውጭ ሀገራት እነማን ናቸው? በዝርዝር እንመለከታለን። የደቡብ አፍሪካው ፕሬዝዳንት ራማፎሳ ቡድናዊ ባለመሳተፋቸው የሚጎዱት ራሳቸው ነው ሲሉ ዶናልድ ትራምፕን ተችተዋል። በዝርዝር እንመለከተዋለን። ሰብስክራይብና ላይክ እያደረጋችሁ እንድታበረታቱኝ በአክብሮት እየጠየኳችሁ ወደ ዜና አምራችኋለሁ። አብራችሁን ቆዩ። በሐዋሳ ኢንዱስትሪ ፓርክ ውስጥ ኢትዮጵያውያንን የደበደበው የውጭ ሀገር ሰራተኛና ኃላፊው ከሀገር ተባረረ። በሐዋሳ ልዩ ኢኮኖሚ ዞን ውስጥ በተደጋጋሚ በስራ ገበታ ላይ በሰዓት አልተገኘም በሚል አንድ ኢትዮጵያዊ ሰራተኛ ላይ ድብደባ የፈጸመው የውጭ ሀገር ዜጋና ጉዳዩን ይመለከታል የተባለ የኩባንያ ኃላፊ ከሀገር ተባረረ። የሐዋሳ ልዩ የኢኮኖሚ ዞን ስራ አስኪያጅ አቶ ማቴዎስ ለቢቢሲ እንደገለጹት ከሆነ ድብደባ መፈጸሙን እንደታወቀም ተጎጂው ሰራተኛ የሕክምና ድጋፍ እንዲያገኝ መደረጉን እንዲሁም አስፈላጊ መረጃ ተሰብስቦ በጥፋተኝነታቸው ላይ ተገቢ እርምጃ እንደሚወሰድ ተደርጓል ነው ያሉት። የኢንዱስትሪ ፓርክ የሚያስተዳድር ኮርፖሬሽን እርምጃውን ተከትሎ ባወጣው መግለጫ ጥቃቱን ከፈጸሙ የውጭ ሀገር ዜጎችና ኃላፊውን በተጨማሪ ችግሩ ከደረሰበት ደረጃ በላይ ከመድረሱ በፊት አስፈላጊ እርምጃ አልወሰደም የተባሉ የኩባንያ 5 ኃላፊዎች ላይ እርምጃ መወሰዱን አስታውቋል። ኢትዮጵያዊ ሰራተኛም የደበደበው የውጭ ሀገር ሰራተኛ የድርጅቱ የስነ ምግባር መመሪያዎችን ባለማክበሩ እንዲሁም ጉዳዩን ይመለከቷል የተባለ የኩባንያ የስራ ኃላፊ በተቆጣጣሪና በሰራተኞች መካከል አለመግባባት ሲፈጠር ተገቢ አስተዳደራዊ ክትትልና እርምጃን ባለመውሰዱ ከስራ መሰናበታቸውን አስታውቋል። የዞኑ ስራ አስኪያጅም በሁለቱም የውጭ ሀገር ዜጎች ላይ ከተወሰደው ከስራ የማባረር እርምጃ በተጨማሪ ከሀገር እንዲባረሩ መደረጉን የገለጹት የሱዳን የእርስ በርስ ጦርነት ከ2 ዓመት ተኩል በኋላ ተባብሶ እንደቀጠለ ነው። ጦርነቱ እንዲራዘም ምክንያት ከሆኑት መካከል የውጭ ሀገራት ጣልቃ ገብነት ይጠቀሳል። ለጦርነቱ መቀጠል አስተዋጽኦ ያደረጉት ለሁለቱም ተፋላሚ ኃይሎች የፖለቲካና ወታደራዊ ድጋፍ የሚያደርጉ አገራት መኖራቸው ነው። በጦርነቱ ሳቢያ ከ150 ሺህ በላይ ሰዎች ሲገደሉ ከ12 ሚሊዮን በላይ ሰዎች ከቤት ንብረታቸው ተፈናቅለዋል። ዓለም አቀፍ የመሳሪያ ማዕቀብ ቢጣልም የሱዳን ጦርና የሱዳን ፈጥኖ ደራሽ ኃይል አሁንም ድረስ የጦር መሳሪያ እያገኙ ይገኛሉ። ከቀጠናው ሀገራት በሱዳን ጦርነት እጃቸውን ያስገቡት መኖራቸውን ነገሮቹን የበለጠ እንዲከራ ምክንያት ሆኗል ተብሏል። ጦርነቱ ወደ አፍሪካ ቀንድ የሚዛመትበት ዶፍ እንዳይመጣ ተሰግቷል። ከጥቂት ሳምንታት በፊት ፈጥኖ ደራሽ ኃይል አልፋሽር ከተማ ማቆጣጠሩንና የጦርነቱን አቅጣጫ ለውጦ በከተማው ጭፍጨፋ መፈጸሙን በሚል ወታደሮች ተከሰዋል። የሱዳን ጦር ይደግፋሉ ተብሎ የሚታመኑ ሀገራት ግብጽና ቱርክና ኢራን፣ ሩሲያና ኤርትራ ናቸው። ሀገራትን ለወታደራዊ መንግስት ቀጥተኛ ወታደራዊ ድጋፍ እንደሚሰጡ ይታመናሉ። የሱዳን ጦር መሪው ጄኔራል አብደልፈታህ አልቡራ ጦርነቱ እንደተነሳ ወደ ግብጽ አቅንቶ ግብጽ ጦሩን እንደምትደግፍ የሚጠቁም የተለያዩ ሪፖርቶች ወጥተዋል። የፈጥኖ ደራሽ ኃይል መሪውን ጀነራል መሐመድ ሐምዳን ዳጋሎ ግብጽ ለሱዳን የጦር መሳሪያና የጦር አውሮፕላኖችን ጨምሮ እንደምትሰጥ ገልጸዋል። ባለንበት ዳር ወር ውስጥ ፈጥኖ ደራሽ ኃይል በዳፈራ ጥቃት ሲፈጽም ኢላማ ያደረገው የውጭ ኃይሎች መቀመጫ እንደሆነ አስታውቋል። በግብጽ ይዞታ ስር ላይ ባሉ አካባቢዎች በሰው አልባ አውሮፕላኖች ጥቃት መፈጸሙን ለፈጥኖ ደራሽ ኃይል ቅርብ የሆኑ መገናኛ ብዙሃን ገልጸዋል። ግብጽ በሱዳን ጦርነት ላይ ጣልቃ እንዳልገባች በተደጋጋሚ ገልጻለች። ቱርክ በሁለቱም ተዋጊዎች ጎን እንዳልሆነች ጭምር አስታውቃለች። ሆኖም ግን የሱዳን ጦር ካርቱምን ጨምሮ ዋና የሱዳን ከተሞችን ከፈጥኖ ደራሽ ኃይል እንዲያስለቅቅ እገዛ ያደረጉ ሰው አልባ አውሮፕላኖችን ማቅረባቸውን የሚጠቁም ሪፖርቶች ወጥተዋል። የደቡብ አፍሪካው ፕሬዝዳንት በቡድን 20 ስብሰባ ላይ ባለመሳተፋቸው የሚጎዱት ራሳቸው ነው ሲሉ ዶናልድ ትራምፕን ተቹ። የደቡብ አፍሪካው ፕሬዝዳንት ራማፎሳ ራስን የማግለል ፖለቲካ አሰራር ሲሉ በሚቀጥሉ ሳምንት በጆሃንስበርግ ከተማ በሚካሄዱ የቡድን 20 አገራት ስብሰባ ላይ እንደማይሳተፉ የገለጹትን የአሜሪካኑን ፕሬዝዳንት ዶናልድ ትራምፕን የተቹት ትራምፕ በሰፊው ውድቅ ያደረጉትን ነጭ ደቡብ አፍሪካውያን እየተሰደዱ ነው በሚል ክስ በምክንያትነት በመጥቀስ አንድም የአሜሪካን ባለስልጣናት ስብሰባ ላይ እንደማይሳተፍ ተናግረዋል። የደቡብ አፍሪካው ፕሬዝዳንት ራማፎሳ ግን አሜሪካን ከስብሰባ መቅረቷን የሚጎዳው ራሷን ነው ማለታቸውን የፈረንሳይ የዜና ወኪል ኤፒፒ ዘግበዋል። የአሜሪካን ባለስልጣናት መቅረታቸው ስብሰባን ከማካሄድ እንደማያግድ ገልጿል። ራማፎሳ አሜሪካን የዓለም ትልቁ ኢኮኖሚ እንደመሆኗ መጫወት የነበረባት እጅግ ወሳኝ ሚና መተዋን በማንሳት ነው የወቀሱት። ትራምፕ በሚቀጥሉት ሳምንት መጨረሻ ኅዳር 13 እና 14 2018 ዓ.ም የሚካሄዱ የቡድን 20 ሀገራት ስብሰባ ላይ በደቡብ አፍሪካ መዘጋጀቱን ፈጽሞ አስፈሪ ነው ሲል
በማህበራዊ ሚዲያቸው ላይ ባሰፈሩት ጽሑፍ ተችተዋል። ከዚህ ቀደም ሲል ደቡብ አፍሪካ የቡድን 20 አገራት አባል መሆን እንደሌለባት የተናገሩት ዶናልድ ትራምፕ በስብሰባው ራሳቸው ከሚሳተፉ ይልቅ ምክትል ፕሬዝዳንት ጆዲ ቫንስን መላክ እንደሚመርጡ ግልጽ ነበረ። ባለፈው ሳምንት መጨረሻ ላይ ግን የዳች ስፍራዎች እንዲሁም የፈረንሳይና የጀርመን ስደተኞች ዙሪያ ላይ ያላቸውን ነጭ አፍሪካውያን በተመለከተ የሚያነሱት ውንጀላ አጠንክረዋል። ነጭ አፍሪካውያን እየተገደሉና እየታረዱ እንዲሁም መሬትና እርሻቸው በህገወጥ መንገድ እየተወሰደባቸው ነው ብለዋል ዶናልድ ትራምፕ። ይህ የሰብአዊ መብት ጥሰት እስከቀጠለ ድረስ አንድም የአሜሪካ መንግስት ባለስልጣን አይሳተፍም ማለታቸውን አክለዋል። ወደ አሜሪካን ለመግባት የሚፈቀድላቸው ስደተኞች ቁጥር ለመገደብ እየሞከሩ ያሉት ዶናልድ ትራምፕ ነጭ አፍሪካውያን ግን ወደ አሜሪካ መምጣት እንደሚፈቀድላቸው ከዚህ ቀደም ሲል ተናግረዋል። የደቡብ አፍሪካው ፕሬዝዳንት ራማፎሳ በስብሰባው ከመሳተፍ መታቀብ የትኛውም ትልቅ ተጽዕኖ ያለ ነገር አያሳካም፣ ምክንያቱም የተለያዩ ጉዳዮች ወደፊት የሚቀጥሉትን ውሳኔዎች ይተላለፋሉ ማለታቸውን ኤፒፒ ዘግበዋል። የዓለም ትልቁ ኢኮኖሚ ባለቤት የሆኑት ሀገራት የተሰበሰቡበት የቡድን 20 የወቅቱ ሊቀመንበር የሆኑት ደቡብ አፍሪካ ነች። ስብሰባውን በአፍሪካ ሲካሄድ ለመጀመሪያ ጊዜ ነው። በየዓመቱ የተለያዩ ሀገራት የቡድን 20 መሪነት ስልጣን የሚረከቡ ሲሆን ሊቀመንበር የሆኑት ሀገራት የስብሰባ አጀንዳ መቅረጽ ይችላሉ። ሀገራቱን ከሚያወያዩት ዋነኛ አጀንዳዎች መካከል የወቅቱ ኢኮኖሚያዊ ጉዳይ ይጠቀሳል። ከደቡብ አፍሪካ ቀጥሎ የአዘጋጅነት ኃላፊነት የምትረከበው አሜሪካ ነች።